ምን ነው ይሄ ሰውዬ የሽንት ቤት መጋኛ መጣው እንዴ? አንተ ሰውዬ ምንድነው? አትረብሽኝ። አሪፍ ሙድ ውስጥ ነኝ። ቆይ ምንድነው በስተርጅና እንደዚህ የሚያደርግ? አትከበርም? ስብሪ ሞችላም ምን ታፈለሽ? ምን ታፍያለሽ? የማታፍረው ሳንተ ቅሌታም ሽማግሌ ኬፍ ነው የመጡብኝ እቺን ፋራ ዮሽ ቆቶፊት ደግሞ ምን ነው ሽማግሌ ይመስለው መልከስ ታርለ እንዴ ላጭን የምታከራከርኪው ያንተ መልኩ ነው። ንገሩኝ ባይ ስትወለድ ዶክተሮቹ ፊቱ ነው ቂጡ ነው ብለው መለየት አቅቷቸው ከሶስት ቀን በኋላ አይደል ለዩት ፊት መሆኑን እኔ አንቻለው አረ መሬት ይታል እናቴ ድረሽ መንጉርናት እቺ የሆነች ግንብራስ ለዚህ ነው እንደምትሆነው። አንቺንማስ ማን ይችልሻል? አሳልፎ ለፈጣሪ መስጠት ነው እንጂ ነግሬ ነበር። ሰይጣኔን አታምጣ ብዬ ይሄው ሰይጣኔ መጣ። ለካ ከሰይጣኑ ጋር ለሁለት ሆናችሁ ነው። ልብ ካለሽ ብቻ ለብቻ አቅጠሚኝ ነይ። ጊዜው የትምህርት ነው። ለልጆች ደግሞ አስፈላጊው ምሳቃ ነው። የምሳቃ 3 ፓርቲ ሲኒ ከላይ የቁርስ የምሳ እንዲሁም የመክሰስ በተጨማሪ የራሱ ማንኪያና ሹካ ያለ ኮዳው ከፔርሙዝ የተሰራ ስለሆነ ከዋ በተጨማሪ ትኩስ ነገሮችን መጠቀም የምንችልበት እንዲሁም ቦርሳው ደግሞ አልሙኒየም ፎይል የሆነ ለልጆቹ ምቹ የሆነና ተወዳጅ ይህን ምሳቃ በመገናኛና በመርካቶ ያገኙታል። በተጨማሪም በብዛት የምትፈልጉ በብዛት እናስረክባለን። እንዴ ራየር ሴትዮ ያዘችው ሻንጣ እዚህ ውስጥማ ብዙ ብር ይኖረዋል። እንመንጭቃታ ተዘጋጅ። እንዴ ማዘር ለምን አሯሯጡንም? ሻንጣው ባዶ ነው እንዴ? ባዶማ ባዶ አይደለም። 500 ሺህ ብር እና ታዲያ ለምን አላሯሯጡንም? እንደማልደርስባችሁ ስለማቅ ነው። እና ታዲያ እድልሽን እኮ ዝም ብለሽ መሞከር አለብሽ። ዝም ብለሽ ተስፋ መቁረጥ የለብሽም። እናንተ ሌቦችም ናችሁ መካሪዎችም ናችሁ። አይ ማዘር አሽሙሮት ግን በጣም ከባድ ነው። አንድ ነገር እንስማማ። በሩጫ ካሸነፋችሁ ሻንጣውን ውሰዱት። እንዴ እቺን አሮጊት ማሸነፍ ያቅተን እንዴ? እንሽከዳለም። አረ እንሽከዳለም። ይሄው ሻንጣው 1 2 3 እንዴ እቺ አሮጊት ሰራችልን። ጉድ አረገችን። ቁጭ በል። እሺ ምን እንደማነ ታብለ ነገር ይኸውልህ ዶክተር ምስስ በላ ጨጓራዬን እያመመኝ ነው። ጨጓራን አልተስማማም ነው። ለምን ስጋ ሞክርም? ዶክተር በዚህ ኑሮ ውድነት ስጋ ኬት አመጣለሁ? ምን ችግር አለው? ለዛሬ እኔ ጋር አለ። ሌላ ቀን ደግሞ ራስ ለዛሬ ለጨጓራ ይስማማው ልይና ሌላ ቀን ችግር የለውም ራስ እገዛለሁ። እሺ ቆይ ይሄው እንካ። በጣም ይጣፍጣል። ጣፈጠ? በጣም ርካሽ ነው የገዛሁት። የኔማ ማዝናሽን ልጅ ነው የሚመጣ። ኧረ እማዬ ከባድ ናቸው፣ ጉልበተኞች ናቸው። ምን ማለት ነው? እኔ በላይ ጉልበተኛ አለ? ከኔ በላይ ከባድ አለ? እኙት እነዚህ አዎ ምንድን ነው የሚያክሉት? ምንድን ነው አተ ነው ከነዚህ ጋር ብለ ከማይታይ ፍጡር ጋር መደባደብ ጀመረ። ዛሬ ህይወት የመጨረሻችን ሳትሆን አቀር። አሁን በሃይፋይ ህይወታችንን እናጣጥ። እንካ አንተ ባብል ጣም፣ እኔ በእንጆሪ ጣም። አሁን በልጠጣና እንዴ ሃይ ፋይፍን ከተገኘሽ በሁሉም ሱፐርማርኬት እና ሱቆችሽ ታገኛለህ። በሞትም አይቆጨኝም። እናንተ ናችሁ ይሄ ምስኪን ልጅ የመታችሁት? አዎ እኛ ነን። አዎ ደግ አድርጋችሁ። እንዴ ማዬ ፈራሽ እንዴ? ኧረ አልፈራሁም። አክብሬ ነው እኔ አክብሬ ነው። እንዴት ትመቱታላችሁ? ቿምቤ በእናትህ አፈር ስበላ እርዱኝና እንደተማረ ሰው እናውራ። እማዬ አትፍሪ፣ እጅሽ እንዲያርጊ። የኔ ልጅ ምንም ማድረግ አልችልም። ፈጣሪ ድረስልን። እነዚህንማ ማን ይችላል? አሳልፎ ለፈጣሪ መስጠት ነው እንጂ። ሃይ ፋይፍ ሙሉ በሙሉ ከእጅ ንክኪ ነጻ የሆነ አመራረት ከኢትዮጵያ ምግብና መጠጦች ተስማሚና ምዘና ተቋም የጥራት ማረጋገጫ ያለው። ምን እያረክ ነው? ትንሽ እኮ ቤቴ ተበላሽቶ በጄሶ እያስተካከልኩት ነው። ጭራሽ በምግብ ማጫወት ጀመርክ? በራም ሞቴ ነው የዛሬው ማይለያ። ኧረ ፈጣሪ ዝም አትበል። ያስለመክልኝ ላክልኝ እንጂ እንዴ ቅቅሌ እንዴት ነው የምሮጠው? እንዳትደፊብኝ ቀስ በይ እንጂ። አንተ እንዴት ነው የምሮጠው? የምታጠባው ልጅ አለ እንዴ? ኧረ አይደለም አለቃ። ማንኛውም መንጃ ፈቃድ ይዘሃል? አዎ ይዣለሁ። ይሄው። እሺ ፍሬንቻ ይሰራል? ትላክስ ይሰራል? አዎ ይሰራል። አይ ይሄማ የሚቀጣ ጉድ አይደለም። በምን ልቅጣው? እኔ የምልህ ባጃጅ ግን ቦይ ስታይ ትዘላለች? ኧረ አዘልም።
አፍህም ሞልተህ አዛልም አንተ ጆቶኒያም። ኧረ አለቃ ይቀልዳሉ እንዴ? ለዛሬ ፈጣሪ ፈርቼ ብሬሃለሁ። እሺ አለቃ። ፈጣሪ ሆይ ብዙ ታገስኩ፣ እሱ አልተረዳኝም፣ አንተ ግን ትረዳኛለህ። የኔ ወንድም ካላሸገርኩ 50 ብር አበድረኝ። እስክልጳፕ ኦቭ ነው የሚሉን ነገር አሁን ሰለቸኝ። ስማኝስ መስዑድ የሆነ ነገር እያጠናው ነበርና አንድ ነገር አወኩኝ። እሺ የኛ ፕሮፌሰር ምን አጠና? የምድር ክብደቷ እኮ 6 ቢሊዮን 570 ሚሊዮን ጊጋቶን ነው። ሰዎቹን ወዴት አድርገው ነው የመዘኑት? እሱ ይገርማል እንዴ መስዑድ። በቀን እኮ ከ150 ሺህ በላይ ሰው ነው የሚሞተው። እንደዛም ሆኖ ግን ምንም ክፍት የሥራ ቦታ የለም። ለካኔ እስከ ዛሬ ሁለተኛ ሚስቱ ነበር። ወይኔ ተጫወተብኝ። ወይኔ ማማዝና እሱ ከዚህ ቤት የሚወጣው ሬሳው ነው። አጋድመዋለሁ። እኔ ውድ መጣልሽ። እኔ ውድ ይጥፋ መጣ ዛሬ። አሁን ደግሞ ምን አረኩሽ? ከጫልቱ ጋር ፍቅር እንደጀመራችሁ አይቻለሁ። እሱን ደግሞ ዛሬ አብራችሁ ስትሄዱ ባይኔ አረጋግጫለሁ። አረ ጫልቱ ምንም እኮ አይደለች። እና ታዲያ ሀያት ናቸው። አንቺ ሴትዮ ምንድን ነው የምትቀበጥሪው? ጭራሽ ምንድን ነው የምትቀበጣጥሪው? አዎ ሌላ አገኘሃ። አረ ውዴ እንደምታስቢው አይደለም። እንዳጋጣሚ መንገድ ላይ ተገናኝተን ነው። ለማያውቅ ተገናኝተን ነው ትላለህ። ይሄኔ ስርስራ እየተከተልካን ነው። አማር እንግሊዘኛ ልጠይቅህ? እሺ ጠይቀኝ፣ ችግር የለውም። አይ ዶንት ኖ ምን ማለት ነው? አላውቅም። ብታውቅ ነበር የሚገርመኝ። መልሱ እኮ ነው አላውቅም። ነው እንዴ? እንኳንም የፈረንጅ ልጅ አልሆን። ለምን? እንግሊዘኛ አንችልማ። አረረረረ አንተ ቅደም፣ ጠላት ከፊት ነው። ገፋርጊኝ ወጣ በል። ቆይ አንዴ ላጠራ። ምን አባይ ትፈልጋለህ ሰው ቤት? ኧረ አሁንማ ምንም አልፈልግም። አረጋጋክ። ንጹህ ነው። ማንም የለማ። አዎ ማንም የለም በላት። አዎ ማንም የለም። መጣው። ተነሱ። ወይኔ ወይኔ፣ ምንድን ነኝ እኔ? ማን ነኝ እኔ? ከዚህ ያክል ሰውዬ ጋር ከሚያገናኘን ምን አለ ሱናሚ በዋጠኝ፣ የጃፓን መሬት በበላኝ። ዝም በል አልኩህ እኮ ቆየሁ እኮ ዝም ካልኩ። ይኸውም ፖሊስ ጣቢያ ይዤሽ ሄጄ አርሰናል ዋንጫ እስኪበላ ድረስ ትታሰሪያታለሽ። የኔ ወንድም አርሴናልን በዋንጫ እስከሚበላ ከምታሰር እዚህ ፍቀለኝ። አስደሳች ዜና ለቴሌግራም ተጠቃሚዎች በሙሉ ቴሌግራሙን በመጠቀም ብቻ ይከፍላችሁ። ፕሌይ ስቶር ላይ ገብታችሁ ኮንሶ ብላችሁ አፑን ታወርዳላችሁ። እንደ ማንኛውም ቴሌግራም በስልክ ቁጥር ትከፍታላችሁ። መጀመሪያ በምትጠቀሙት ቴሌግራም የሚላክላችሁን ኮድ ታስገባላችሁ። እንደገና በመቀጠል አሁንም ኮድ ይጠይቃችኋል። በሱ ቦታ ላይ 2222 በማለት ትሞሉታላችሁ። ገና ከመክፈታችሁ ይህን ኮድ ስታስገቡ 10 ፖይንት ይሰጣችኋል። ከእናንተ የሚጠበቀው ልክ እንደ ኖርማል ቴሌግራም መጠቀም ብቻ። ቻት እያደረጋችሁ በየሳምንቱ 15 ሺህ ብር ይሻላል። ገንዘብ አወጣጡ ከከበዳችሁ ኮመንት ላይ ጻፉልን። እኔ ብቻ ነኝ ግን ድፍኑ 200 ብር ከቤት ይዤ ወጥቼ 100 ብሩን የምጠቀመው 100 ብሩ ደግሞ የሚሰለብብኝ የሆነ ነገርማ አለ እንዴ መስዑድ። በገዛ እንዴ? አይ እየተከተለችኝ ነው። እውነቱን ንገረኝ። በጊቷን ስንት ነገዛ? እሬ 5000 ብር። 5000 ብር? ይኸው አሁን በጊቷን ያግቱብሃል። ለነገሩ ሊሆን ይችላል። አጋጭ ከመብዛቱ የተነሳ አጋጭ ራሱ እየታገተ ነው። ባለሱቅ ማስቲካ ስጠኝ። ጦር ነው እና ቦምብ ልሰጠኝ ሁለት ጥያቄ ጠይቃለሁ። ከመለስክ ማስቲካው በነፃ። ጣጣ የለውም፣ ጠይቀኝ። ሺፕ በአማርኛ ምንድን ነው? በግ። እሺ ስኮላርሺፕ ምንድን ነው በአማርኛ? የተማረ በግ ነው።